ማርታ እናት አቶ ደረጀን በልጅ ላይ ክህደት ፈጽመሃል በማለትም በጠገበ ድንጋይ አቶ ደረጀን አናቱን ፈጠፈጠችው። እጅግ በጣም የሚያሳዝነው ወይዘሮ ማርታ ከምንም በላይ ልቧ ደማ። ዳጣዬ ደም እንባ እያለቀሰች በአባቷ መመታት ትገኛለች። ወይዘሮ ማርታ የሁለቱም ጸብ ለሷ ትልቅ ችግር ሆኖ ተገኘ። ለእናቴ ምነው ባልተናገርኩም እያለች ትገኛለች። የወይዘሮ ማርታ እናት እንዴት አባክ በልጅ ላይ ለዛውም ከሰራተኛ ጋር ክህደት ትፈጽማለህ በማለትም በጠገበ ድንጋይ አናቱን ፈጥፍጣ ላከችው። ይህ ሁሉ የተደረገው ሰላም እንግዲህ በስልክ ለወይዘሮ ማርታ የተደረገውን ነገር በሙሉ በመንገርም ወይዘሮ ማርታም እናቴ ድረሽልኝ ጉድ ሆኛለሁኝ በማለትም በሚያሳዝን ሁኔታ ለእናቷ ደውላ ስትነግራቸው እናቷም እየሮጡ መጡ። በዚህን ሰዓት ምንድነው የተፈጠረው ስትል እማዬ ትዳሬ አደጋ ላይ ነው፣ ሁሉም ነገር ድብልቅልቁ ወጥቷል አለቻቸው። ምንድነው አደጋው ስትልም እንግዲህ ዳጣን የደረጀ ልጅ ትሆን አትሆን ባላውቅም እዚህ ቤት መታለች። ግን ደግሞ የሰላምዬ ልጅ ወልዶ ደብቆባትና ጥሎባትም እንደሆነ እዚህ ቤት የምታገለግለው እንግዲህ ሁሉንም ነገር በሆዷ ደብቃ ልጇን ለማግኘት ስትል ነበር። ሁለተኛውም ልጅ የእሱ ሳይሆን አይቀርም ጥያቄ በመጣ ቁጥር እየተደናገጠ ነው ስትላቸውም የማርታ እናት በድንጋይ ደረጀን አናቱን ፈጠፈጡት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በሚያሳዝን ሁኔታ ተወዳጁ ዳጣ ቀጣይ ፓርት ይዘመተናል። በጣም ልብ በሚሰብር ሁኔታ የወይዘሮ ማርታ እናት ነገሩን ሰምታ በመምጣትም በጣም የሚያሳዝን ድርጊት ደረጀ ላይ ፈጸመች። እንዴት አባቱ አንቺ አምነሽው ለሱ ህይወት ደፋ ቀና ስትይ እሱ በአንቺ ላይ እንዴት ክህደት ይፈጽማል በማለትም በሚገርም ሁኔታ በጠገበ ድንጋይ አቶ ደረጀን አናቱን ብላ ፈጠፈጠችው። ወይዘሮ ማርታ እንዴት እንደዚህ ታደርጊያለሽ? መግደልሽ ለኔ ደስታ ይመስልሻል ወይ? እኔ እያልኩሽ ያለሁት የተፈጠረውን ነገር እንዴት ላስተካክል፣ ህይወቴ ልጆች የተበተኑ እያልኩሽ ጭራሽ አንቺ እንደዚህ ታደርጊያለሽ ወይ? በማለትም አቶ ደረጀ ላይ በአረፈው ድንጋይ እንግዲህ አቶ ደረጀ በጣም በሚያሳዝን ሁኔታ ጉዳት ደርሶበታል። ይህ ሁሉ ሰላምዬ እያመጣችው ጣጣ ነው በማለትም አውጌል እንግዲህ ሰላም ላይ አባቴን አስገደልሽው እንደፈለግሽ እየተጋደምሽ በማለትም አሁንም እርግጠኛ ነኝ ልጁ የአባቴ ስለሆነ ነው መናገር ማትፈልጊው እያለች እንግዲህ በሚገርም ሁኔታ ሰላም ላይ ያቃጠለቻት ትገኛለች። ሰላም የደበቀችውን ሚስጥር ጉልጉል አድርጋ ለወይዘሮ ማርታ በመናገሯ ትልቅ አደጋ ተፈጠረ። ወይዘሮ ማርታ በልጆቿና በትዳሯ ድርድር የማታቀው ዛሬ ያልጠበቀችው ቦታ ትዳሯ ወርቆና ተልከስክሶ ስታገኘው የመጨረሻ ተስፋ ቆረጠች። በዚህን ሰዓት ምን ማድረግ እንዳለባት እንኳ የማታቀው ማርታ ለእናቷ ደውላ ትዳሬም ልጆችም አደጋ ላይ ናቸው ድረሽልኝ ስትላቸውም እርሳቸውም እየሮጡ መጥተው ያደረጉት ትልቅና ከባድ ችግር ፈጠሩ። እኔ
ችግሩን እናስተካክላለን ብዬ እንጂ እንደዚህ ሰው ግደይልኝ ብዬሻለሁ ሆይ በማለትም ወይዘሮ ማርታ እንግዲህ እናቷ ላይ ይበልጥ ቀውጥ ያፈላች። ነገር ግን የሚያሳዝነው ነገር እዚህ መካከል እየተወቀሰች ያለችው ሰላም አንቺ ነሽ እያለችም አብጌል እያሰቃየቻት ትገኛለች። ሌላው አሁን ላይ ከምንም በላይ እጅግ ልቧ የተሰበረው ዳጣ በአባቷ አንደኛ በህይወቱ መፍረስ፣ ሁለተኛ ደግሞ የወይዘሮ ማርታ እናት እሱ ላይ ይህን ያክል አደጋ በማድረሳቸው ከምንም በላይ ዳጣ በጣም ብልግና ነው እያለች እያለቀሰችም ትገኛለች። ዳጣን እንግዲህ አሁን ላይ ጥያቄዎች እየጠየቋት ቢኖሩም እሷ ግን ምንም አይነት ፍንጭ ለመስጠት ፈቃደኛ አይደለችም። ነገር ግን ያማለ ይህም ግዴታ መናገር አለብሽ በማለትም ወይዘሮ ማርታ እያፋጠጠቻት ብትገኝም እሷ ግን ወይ ፈንከች በማለትም መልስ መልሳለች። እኔ ምንም ማቀው ነገር የለም እናንተ ስለምትራኮቱበት ነገር እኔ የማቀውም ሆነ የማልመውም ነገር የለም በማለትም አንቺ ከየት መተሽ ነው ማነሽ እያሉ በጥያቄ ቢያፋጥጧትም እሷ ግን ምንም ልትናገር አልቻለችም። እውነታው ወጥቶ አባቷ ጎን ሆና አባዬ ምን ልሆንልህ ብትል ደስተኛ ነበረች። ግን ደግሞ አባቷ አሁን በብዙ ነገር በትዳሩ እና እንዲሁም ደግሞ እናቷ ባደረሱበት ጥቃት የመጨረሻ ልቡ ተሰብሮም ይገኛል። አቶ ደረጀ እንደዚህ በመሆኑ ግራ የተጋባው ቤተሰቡ በሙሉ ዳጣና ናታን እንግዲህ ይህ ሁሉ የመጣው በእኔ ምክንያት ነው ስትልም አንቺ እስከ ዛሬ ቢያንስ ለምን ደበቅሽ በማለትም ናታንም መጠየቅ ጀመረ። አንተ ደግሞ ዝም በል ስለማታውቀው ነገር እኔ የእሱ ህይወት እንዳይበላሽና እሱ እንዳይጎዳብኝ ብዙ ጥረት እያደረግኩኝ ነው አለችው። እና ይሄው ይፋ ወጣ ሳይታሰብ። ሰላምዬ ግን ምን ነክቷን ነው ወይ? ለኛ አላማከረች። ለኛ ማክራ ቢሆን የሆነ ነገር ይፈጠር ነበር። እኔ እንደዚህ ታረጋለህ ብዬ አልጠበቅኩም አለች። ለሰው ሀሳቢ ነበር የምትመስለኝ ስትልም ናታንም በእሷ ላይ አትፍረጅ ይፈረድብሃል ነው። ምክንያቱም ይውልሽ ዳጣ እሷ ታ የነበረው ለዘላለም ልጇን ነው። አባዬ ደግሞ ልጇን ሊያሳየት አልቻለም። የኔ ህይወት ይፈርሳል በማለትም የእሷን ስሜት እየጠበቀላት አልነበረም። አሁን ግን በጣም በሚያሳዝን ሁኔታ ህይወቱን ፈረሰ፣ እሱም ችግር ውስጥ ገባ። የሁላችንም ህይወት ደብለቅልቆ ወጣ አላት። እና ታዲያ ቢወጣስ መጎዳት አለበት? መገደል አለበት? እንዴት የትዬ እናት እንደዚህ ያደርጋሉ አለች። እርሳቸውን እኮ ስለማታውቂው ነው። በቃ ተወሰኑ ወሰኑ ነው። እትዬ ደግሞ ከእርሳቸው የወጣች አትመስልም አለ ናታን። አቢጌል እንግዲህ ነገሩን እያቀጣጠለችው ትገኛለች። በጣም የሚያሳዝነው ነገር አሁን ላይ ወይዘሮ ማርታ ልቧ ድምት ብሎ ደም እንባ እያለቀሰች ትገኛለች። ሌላው ምን ማድረግ እንዳለባት እንኳ የማታቃ ዳጣ ከአባቷ ጎን ለመሆን ነገሩ ፍርጥርጥ ብሎ ይፋ እስካልወጣ ድረስ አባዬ ብላ ማጽናናት አትችልም። ግን ደግሞ በተፈጠረው ነገር እያለቀሰች ትገኛለች። ናታንም እባክሽ ተረጋጊ ቢላትም ልትረጋጋ አልቻለችም። ሰላም እንግዲህ ለወይዘሮ ማርታ የዘረገፈችው ሚስጥር ትልቅ ችግር ይዞ መጣ። አሁን ላይ ሰላም ምን ነው ባልተናገርኩ ቀርቶብኝ በሆነ እንደው እንዴት አይነት ስሜት ነው የያዘኝ? እርግዝና እውነት ወይንስ ደግሞ እኔ ተቀይሬ ነው እንደዚህ ስሜታዊ ሆኜ ነገሮችን ብልሽሽት ያደረግኩት? በማለትም እንግዲህ እየተጨናነቀች ትገኛለች። በአንድ በኩል ደግሞ እንኳንም ይፋ ወጣ ተጨንቄ እስከ መቼ ልጄን አጥቼ እስከ መቼ? ስለዚህ አንድ መራራ ነገር የሆነ ጥሩ ነገር ይዞ እንደሚመጣ ማመን አለብሽ። ሰላም ራስሽን አረጋጊ እያለችም ራሷን ትመክራለች።
እንግዲህ ናታን ስለ ዳጣና ስለሱ ያለውን ግንኙነት ለማርታም እንዲሁም ደግሞ ለአቶ ደረጀ ሽምጥጥ አርጎ ክዷል። ነገር ግን አሁን የማርታ እናት በመምጣታቸው ማርታ ለእናቷ ሁሉንም አወያየች። እዚህ ቤት ጎረምሳና የሴት ጎረምሳ አንድ አድርጋችሁ እንዴት ነው የተሻለ ህይወት ልትኖሪ የምትሞክሪው? ይች ልጅ ምኗም ደስ አላለኝም በማለትም የዳጣን ስም ማጣቆር ጀመሩ። እናም አሁን ላይ በጣም ምስኪን ልጅ እኮ ናት፣ ግን ደግሞ እኔ ሳስበው እናቷ የናፈቃት ማንነቷ የጠፋባት ትመስለኛለች። አሁን ግን በጣም እየጠረጠርኩ ነው እማዬ በማለትም እንግዲህ የሰላም የጠፋችው ልጅ እሷ እንዳኮን ደረጀ ደብቆ እዚህ እያኖራት እንዳይሆን ፈርቻለሁ ስትልም ከዚህ በላይ ምን ትጠብቂያለሽ? ልትሆን ትችላለች ናትም ብለሽ ማመን አለብሽ። ስለዚህ እስከ ዛሬ ድረስ እዚህ አንጥቶ ስለ እሷ ስታነሽበት የሚደነግጥ ከሆነ የሚያስብ ከሆነ የሚጨናነቅ ከሆነ ስለዚህ አርፈሽ አምነሽ ተቀበይ። ትዳሬ አይበተንም፣ የተፈጠረው ተፈጥሯል፣ አብሬ ቀጥላለሁ እምትይ ከሆነ ይሄውልሽ፣ አይ አልፈልግም እምትይ ከሆነ ደግሞ ያለሽን ንብረት ተካፍለሽ ቤትሽንም ተካፍለሽ መኖር ትችያለሽ በማለትም የማርታ እናት ፈርጥ አደረጉት። አላቅም እማዬ፣ ምን መወሰን እንዳለብኝ አንቺ እንድታማክሬ ነው የጠራውሽ አለቻቸው። እኔማ የምትወስኘውን እየነገርኩሽ ነው ያለሁት። ስለዚህ እኔ ባንቺ ትዳር ነይ እንደዚህ በይ እንደዚህ በይ የምልበት ምንም ምክንያት የለኝም። እዩልሽ ማርቲ፣ አሁን አንቺ ህፃን ልጅ አይደለሽም። ከሰውየው ጋር መቀጠል ከፈለግሽ መቀጠል፣ ሁሉንም ነገር አምነሽ ተቀብለሽ መቀጠል ካልፈለግሽ ደግሞ አርፈሽ ተቀመጭ። በቃ ያለሽን ንብረት ይዘሽ ከዚህ ቤት ውጪ። አይ ንብረቴ፣ ትዳሬ፣ ልጆቼ አይበተኑም፣ ሁሉንም አምኜ እቀበላለሁ እምትይ ከሆነ ደግሞ አርፈሽ ተቀመጭ በማለትም እንግዲህ በሚያሳዝን ሁኔታ ድንግግ ያለ አስተያየት ሲሰጧትም ማርታ እር እያለች ማልቀስ ጀመረች። ብታለቅስም የምታመጣው ነገር ስለሌለ ከዝምታ ውጭና ከማልቀስ ውጭ ምንም አማራጭ የላትም። አቶ ደረጀ ላይ በደረሰበት ጉዳት የወይዘሮ ማርታ እናት አሁን ላይ ይሄ ነገር ፖሊስ ቢሄድ ድብልቅልቁ አይወጣም ወይ? እንዴት እናት ልጁ ላይ እንደዚህ ታደርጋለች ብላ ማርታ ተናገረቻቸው። ድሮስ አንቺ ራስሽ እየተልመጠመጥሽ አይደል በላይሽ ላይ መጫወቻ ያደረገሽ በማለትም እንግዲህ በሚያሳዝን ሁኔታ መልስ ሰጡ። ቻናል ሰብሰብ